ሰላም ጋይስ እንዴት ናችሁ? እንግዲህ በዛሬው ቪዲዮአችን ላይ እንዴት በአንድ ካሜራ ላይቭ ስትሪም ማድረግ እንችላለን የሚለውን የምናይ ይሆናል። ብዙዎቻችሁ ተጠይቁኝ ነበረ። ዛሬ ይሄንን ቪዲዮ ወደ እናንተ አድርሻለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ይሄን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። እንግዲህ ስራችን የምንሰራው ቸርች ውስጥ ነው ላይቭ ስትሪም የምናደርገው። ዛሬ እያንዳንዱ ነገር ቸርች ውስጥ እንዴት ላይቭ ስትሪም እንደማድረግ ነው ማሳያችሁ። ናዝሬት እንደምኖር ይታወቃል። እኔ ዋና መኖሪያ ናዝሬት ነው ከረንት ላይ ያለሁት። ሶ አብረን እንሄዳለን ወደ ቸርች። ናዝሬት እንግዲህ ለውጧን ባይን እንደምታዩት ነው፣ ግን ያላያችኋት በመንገዴ ላይ እያንዳንዱ ነገሮች ዲቴል እያሳያችሁ አብረን እንሄዳለን ማለት ነው። ይመቻችሁ። በዚህ አጋጣሚ አሁን የወረድኩበት ቦታ ምን በመባል ይታወቃል? ይሄንን ቦታ ለነገረኝ ሰው የምር ሽልማት አዘጋጃለሁ። ይሄን ቦታ ኮመንት ላይ አሳውቁኝ፣ ዲቴል ስፔሲፊክ ያለበትን ቦታ አሳውቁኝ ማለት ነው። እንግዲህ እንደምታዩት ወደ ቸርች እየተቃረብኩ ነው ማለት ነው። ወደ ውስጥ ትንሽ ገባ የሚል መንገድ ስላለ በእግር ወክ ያረግን ቸርቻችን እንደርሳለን ማለት ነው። ይሄ የምታዩት ቦታ እንግዲህ ምሰራበት ቸርች ነው ማለት ነው። እዚህ ነው ላይቭ ስትሪም የማደርገው። አብረን የምንቆየው ለሚቀጥሉ ትንሽ ደቂቃዎች አብረን የምንቆየው እዚህ ቦታ ላይ ይሆናል ማለት ነው። ዲቴል አብራችሁን ከቆያችሁ ጥሩ ትምህርት ታገኛላችሁ ተስፋ አደርጋለሁ። ሰብስክራይብ ያላደረጋችሁ ይህን ቻናል ሰብስክራይብ በማድረግ እንግዲህ አብራችሁ ቆዩ። እዚህ ጋር ስትሪም ልናደርግ ሴታፓችን እያስተካከለን ነበረ። እንግዲህ በዚህ ቪዲዮ ላይ እያንዳንዱ የሚያስፈልጋችሁን ኢኩዊፕመንቶች የምትፈልጉ ከሆነ ኮመንት ላይ ፍላጎታችሁን አስቀምጡልኝ። እንዳልኳችሁ በአንድ ካሜራ ነው ስትሪም የምናደርገው። ስትሪም ለማድረግ ዋናውና ወሳኝ ሊያስፈልጋችሁ የሚችለው ነገር ኮምፒውተራችሁ ላይ ኦቢኤስ ሶፍትዌር መኖር ግዴታ መኖር አለበት። ሶ ኦቢኤሳችንን እንከፍትና ይህ ፕሮግራም የሚተላለፈው ፌስቡክ ላይ ነው። እንግዲህ ፌስቡክ ላይ ነው እንዲተላለፍ የተነገረን። ስለዚህ ልናስተላልፍ የምንችለው ፌስቡክ ላይ ነው ማለት ነው። ሶ ፌስቡክ ላይ እናስተላልፋለን። ስለዚህ የፌስቡክ ላይቫችን ላይ ገብተን ስትሪም ኪያችንን ኮፒ አድርገን ነው ኦቢኤስ ላይ የምናመጣው። እንደነዚህ አይነት ዲቴል የሆኑ ነገሮችን ማወቅ የምትፈልጉ ከሆነ ደግሞ ኮመንት ላይ አሳውቁኝ። በሌላ ቪዲዮ ላይ እያንዳንዱ ዲቴል አንድ በአንድ አሳያችኋለሁ። ስለዚህ ለዛሬ ፌስቡክ ላይ ስትሪም ስናደርግ የሚያስፈልገን የላይቭ ስትሪም ኪያችን ኮፒ አድርገን ወደ ኦቢኤስ ላይ እናስገባለን።
ላይቭ ስትሪማችን እንግዲህ በቀጥታ ጀምረናል ማለት ነው። እዚህ ጋር የተጠቀምነው ካሜራ ማርክ 4 ካሜራ ሲሆን ማይክ ደግሞ የተጠቀምነው ዋየርለስ ማይክ ቀጥታ ከካሜራው ጋር የተጠቀምነው ጥሩ የሆነ ሳውንድ ገብቶልናል። ሶ በዚህ ቪዲዮ ላይ እንግዲህ የተጠቀምናቸው ኢኩዊፕመንቶች ይሄን ይመስላሉ። ሲምፕል እና ቀላል በሆነ ወይ ነው እዚህ ጋር ያሳየዋችሁ። ጠለቅ ብለን ስገባ ደግሞ እንዴት በሳውንድ ካርድ ሳውንድን መጠቀም እንችላለን ቀጥታ ከሚክሰር የሚለውን አሳያችኋለሁ። ይህንን ፍላጎት ካላችሁ ኮሜንት ላይ በደንብ እንዳሳያችሁ ልትነግሩኝ ትችላላችሁ። በተጨማሪ ደግሞ ከ1 ወደ 2 ወደ 3 ካሜራዎች እንዴት ስትሪም ማድረግ እንችላለን የሚለውንም ላሳያችሁ እችላለሁ። እንግዲህ በዛሬ ቪዲዮአችን ላይ ግን በአንድ ካሜራ ብቻ ቀላል በሆነ መንገድ ድምጽንም ጥርት ባለ መንገድ የምናገኘው በዚህ መልኩ ይሆናል ማለት ነው። በመቀጠል እዚህ ጋር ሊሪክሶችን፣ ታይትሎችን፣ ግራፊክሶችን እንዴት ማስገባት እንችላለን የሚለው እናያለን። በኦቢኤስ ላይ ማንኛውም ነገሮች ማስገባት እንችላለን። ለምሳሌ የአገልጋዩን ስም፣ አድራሻ፣ የተለያዩ ቴክስቶችን ማስገባት እንችላለን። እንዲሁም ደግሞ ግራፊክሶችንም ማስገባት እንችላለን። ኦቨርሌይ እንዲሆንልን የምንፈልገውን ነገር እያንዳንዱ ፌድ አውት ፌዲን እንዲሆንልን የምንፈልጋቸውን በመሀል የአድራሻ አጠቃላይ ማስገባት የሚያስፈልገንና በዛ ፕሮግራም ላይ ያሉትን ያንዳንዱ ይዘቶችን የሚገልጽልን ቴክስቶችን ማስገባት ከፈለግን እንዲሁም ፖስተሮችን ማስገባት ከፈለግን ኦቢኤስ ላይ ማስገባት እንችላለን። በመታየት መልኩ እንዳልኳችሁ እነዚህ ነገሮች ዲቴል አንድ ባንድ ማወቅ ፈልጋችሁ ኮሜንት ላይ ሀሳባችሁን አሳውቁኝና እያንዳንዱን ዲቴል የማሳያችሁ ይሆናል። ግን በአጠቃላይ በዚህ ቪዲዮ ላይ ልክ በመታየት መልኩ ሊሪክሶችንና ፖስተሮችን እያስገባ እንገኛለን ለፕሮግራም ይዘት በሚመጥን መልኩ ማለት ነው። እሱንም ማስገባት እንደምችል በዚህ አጋጣሚ ላሳውቃችሁ ፈልጋለሁ። ማወቅ የምትፈልጉ ካላችሁ ኮሜንት ላይ ሀሳባችሁን አሳውቁኝ። ሰብስክራይብ ማድረጋችሁ እንዳረሱ መቻችሁ